السلام عليكم ورحمة الله وبركاته. ودنا የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። እንደሚታወቀው ቁርአንን እያስተካከለን እንድናስተካክል የሚረዱ ትምህርቶችን እየተማማርን ነበር። ሕሩፎች እንዴት አድርገው መነበብ እንዳለባቸው፣ እንዴት አድርገን ማንበብ እንዳለብን እየተነጋገርን እየተማማርን ቆይተናል። ዛሬ ደግሞ በአላሁ ሱብሓነሁ ወተዓላ ፈቃድ የምንማማረው ሱረቱ ዘልዘላህ ይሆናል ማለት ነው። የአላሁ ሱብሓነሁ ወተዓላ ፈቃድ ከሆነ ዛሬ የምናየው ሱረቱ ዘልዘላህ። ሱረቱ ዘልዘላህ እንዴት አድርገን ማንበብ እንዳለብን፣ በምን ሁኔታ እንደሚነበብ እናያለን ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም بسم الله الرحمن الرحيم إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ تحدث أخبارها بأن ربك أوحى لها يومئذ يصدر الناس أشتاتا ليروا أعمالهم فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره إن شاء الله هون وجدت تناقبالله معناته بدقامي دمتي عفوني يالكوي تنش دمتي زقا سلادرقين وعفون وجدت تناقبالله معناته ቢስሚላሂ ስንል ሲን ስኩን ስለሆነች ቆይታ እናደርግባታለን ወይም ደግሞ ያዝ እናደርጋታለን ማለት ነው። ባሳለፍናቸው ሱራዎች በስመላ ላይ እንደተነጋገርነው ማንኛውም ፊደል ስኩን በሚሆን ጊዜ እንይዘዋለን ተባብለናል። እዚህም ላይ እንይዘዋለን ከሚነጥሩ ፊደላቶች ውጭ ማለት ነው። ቢስሚላሂ ብለን ቢስሚ ስንል ሲን ስኩን ስለሆነች ቆይታ እናደርግባታለን ተባብለናል። ላሙል ጀላላ እንደምታዩት አለ ከላሙል ጀላላው ቀድሞት የመጣው ከስር ነው። ስለዚህ ላሙል ጀላላው ምን ይሆናል ማለት ነው? ይቀጥናል። ቢስሚላሂ ብለን እንቀራለን ማለት ነው። ሸድ ስላለው እዚህ ጋር ደግሞ እናጠብቀዋለን። ቢስሚላሂር ረሕማኒር ረሒም ብለን እናነባለን። አርረሕማኒ ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን ማለት ነው። ስኩን ስለሆነች ቆይታ እናደርግባታለን። ከሚን ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን ማለት ነው። አርረሕማኒ ብለን አርረሒም ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን ማለት ነው። ከሚም ሚም የመጨረሻ ፊደል ነች። ከመጨረሻ ፊደል በፊት ማን መጥቷል? ያ መጥቷል። ያ ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ ከመጨረሻ ፊደል በፊት ሲመጣ መደል ዓሪድ ሊስኩን 2 4 ወይ ደግሞ 6 እንስበዋለን ማለት ነው። ሚም በምናቆምበት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። ቢስሚላሂር ረሕማኒር ረሒም ብለን ኢዛ ዙልዚለቲል አርዱ ዚልዛለሃ ስንል ኢዛ በምን ሰዓት ከዛል ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። ዙል ስንል እንደምታዩት ላም ስኩን ስለሆነች ቆይታ እናደርግባታለን። ኢዛ ዙልዚለቲል ስንል ላም እዚህም ላይ ስኩን ስለሆነች ቆይታ እናደርግባታለን። እዚህኛው ላይ ላም ላይ እዚህኛው ላም ላይ ሁለቱም ላሞች ላይ ቆይታ እናደርግባቸዋለን። ኢዛ ዙልዚለቲል ብለን ቆይታ አድርገን እንቀራለን። አልአርዱ ስንል ሮ ስኩን ስለሆነች ቆይታ እናደርግባታለን። እንዲሁ ደግሞ ከስኩኑ ራ ስኩን ሆና ቀድሟት የመጣው ፈትሐ ከሆነ
توفرالش تبابلنا ስለዚህ ራ ስኩን ነች ቀድሟት የመጣ ደግሞ ሐምዝ ነው ፈትሐ ነው ስለዚህ ራ ተወፍራለች ማለት ነው إذا زلزلت الأرض الأرض ብለን ያወፍራን እንቀራለን ضاد የሚወፍር ፊደል ስለሆነ እናወፍረዋለን እንዲሁ ደግሞ زلزالها ስንል ላም ስኩን ስለሆነች እንደምታዩት ቆይታ እናድርግባታለን ማለት ነው زلزالها ብለን ዛ ስንል ከዛ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ طبيعي ሁለት ሐረካ እንስበዋለን إذا زلزلت الأرض زلزالها ብለን ዛ ለሃ ስንል ሀ እንደምታዩት ፈትሐ ነው ከፈትሐ በኋላ ምን መጥቷል አሊፍ ስኩን መጥቷል ስለዚህ እዚህም ላይ የመደ ፊደል አሊፍ ስኩን ከመጣ ዋው ስኩን ከመጣ ያ ስኩን ከመጣ መጨረሻም ላይ ቢሆኑ የሚቆመው በመድ ነው ተስቦ ነው የሚቆመው ማለት ነው ሶጊራ ከሆነ ነው ዋው ሶጊራ ከሆነ ለምሳሌ ሳነስብ በስኩን ነው የምናቆምበት ማለት ነው ያ ሶጊራም ከሆነ እንደዛው አሊፍ ሶጊራ ብቻ ሶጊራዎች ሲመጡ በመድ አንስብባቸው እንዲሁ ደግሞ ከቢር ትልልቆቹ ከሆነ የሚመጡት ደግሞ በመድ እንስብባቸዋለን ማለት ነው إذا زلزلت الأرض زلزالها ብለን ሳብ አድርገን እንቀራለን ማለት ነው وأخرجت الأرض أثقالها ስንል وأخرجت ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን እንዲሁ ደግሞ ራ ስኩን ስለሆነ ቆይታ እናደርግበታለን ራ ፈትሐ ስለሆነ እናወፍረዋለን وأخرجت الأرض أثقالها بلا الأرض سنل لام لم تيوسكون سلونا قويتانا درقبتالا را سكون سلونا زينغا را قويتانا درقبتنا كسكون بفيت مامتوان همز بفتحة سلامتا را سكون هنو كالموتي متاو فتحة كهونا يوفر التبابلنا سلازي እናወፍረዋለን ضاد የሚወፍር ፊደል ስለሆነ እናወፍረዋለን ማለት ነው እዚህ ጋር ደግሞ أثقالها ስንል ታ ስኩን ስለሆነች ቆይታ እናደርግበታለን ማለት ነው ከቃፍ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ طبيعي ሁለት ሐረካ እንስበዋለን እዚህ ላይ ደግሞ ሀ ስንል ለሃ ስንል እንዲሁ ከሀ ማቆሚያ ነበረች ከማቆሚያ ፊደል ጋር ማመጥቷል አሊፍ መጥቷል ስለዚህ በመድ ነው የሚቆመው ስበን እናቆማለን ማለት ነው وأخرجت الأرض أثقالها بلان صعب جدا نقوم على المات وقال الإنسان ما لها سنل وقال الإنسان ما لها سنل وقال سنل قاف يوفر في الأسلوان نوفرالا እንዲሁም ደግሞ ከቃፍ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ طبيعي ሁለት ሐረካ እንስባለን وقال ብለን እንስባለን الانسان ስንል አል ላም ስኩን ስለሆነች ቆይታ እናደርግባታለን እዚህ ጋር እንደምታዩት ደግሞ ኑነ ሳኪና መጣለች ኑነ ሳኪና ከዚህ በፊት እንደተነጋገርነው ኑነ ሳኪና ከሷ በኋላ በሚመጡ ፊደላቶች የሷ አህዋል ይቀያየራል ተባብለናል ስለዚህ የኑነ ሳኪና አህዋል እዚህ ምን ይሆናል ኢኽፋእ ትሆናለች ማለት ነው ምክንያቱም ከሷ በኋላ የመጣው ሲን ስለሆነ ሲን ደግሞ በኑነ ሳኪና እና በተንዊን ጊዜ የኢኽፋእ ፊደል ነው ማለት ነው ስለዚህ ኑነ ሳኪናውን ደብቀን እንቀራለን ማለት ነው وقال الإنسان ብለን ደብቀን እንቀራለን ኢንሳኑ አንለም ኢንሳኑ ማንለም ኢድጋም ማናደርግም ኢዝሃርም ማናደርግም ኢኽፋእ አድርገን ደብቀን ነው የምንቀራው ማለት ነው አልኢንሳኑ ስንል ከሲን ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ መደ طبيعي ሁለት ሐረካ እንስባለን ማላሃ ስንል ከሚን ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ طبيعي ሁለት ሐረካ እዚህም ላይ እንስባለን ከሃ ፈትሐ ቀጥሎ አሊፍ ስኩን እዚህ ጋር ስለመጣ ከመጨረሻም ላይ ቢሆን እዚህም ላይ ሁለት ሐረካ ስበን እናነበዋለን ማለት ነው وقال الإنسان ما لها ብለን ሁለቱንም ሚምንም
ሃእንም ስበን እንዲሁ ደግሞ ሲንንም ስበን ኑንን ደግሞ ደብቀን እናነባታለን ማለት ነው። ላምንም ያዝ አድርገን ቃፍንም እዚህ ጋር እንደምታዩት አወፍረንም አሊፍ ስኩን ስላለው መደ ጠቢዒ ስበንም እንቀራዋለን። ወቃለል ኢንሳኑ ማ ለሃ ብለን የውመኢዝን ቱሐዲሱ አኽባረሃ ስንል የውመኢዝን የው ስንል ዋው ሲኩን ስለሆነች ቆይታ እናደርግባታለን። የውመኢዝን ስንል ከዛ እንደምታዩት ከስረተይኖች አሉ፣ ሁለት ከስራዎች አሉ። ስለዚህ ከኑን ሳኪና እና ከተንዊን ተንዊን የሚባለው ፈትሐተይን ከስረተይን ዶመተይን ነው። እዚህ ጋር ከስረተይን መጥተዋል። ስለዚህ ከከስረተይኖች በኋላ በሚመጡ ፊደላቶች የነዚህም አህዋል ሁኔታቸው ይቀያየራል ተባብለናል። ስለዚህ ከከስረተይን በኋላ የመጣው ታ ነው። ታ ደግሞ ከተንዊን በተንዊን እና በኑን ሳኪና እና በተንዊን ህግ ማለት ነው ያ ኢኽፋእ ፊደል ነው። ስለዚህ እነዚህን ከስረተይኖች ደብቀን ነው የምንቀራው ማለት ነው። የውመኢዝን ቱሐዲሱ ብለን ቱሐዲሱ ስንል ዳል ሸድ ስለሆነ እናጠብቀዋለን። አኽባሮሃ አኽባሮሃ ስንል ስኩን ስለሆነ ቆይታ እናደርግበታለን። እንዲሁ ደግሞ የሚወፍር ፊደል ስለሆነ እናወፍረዋለን። አኽባሮሃ ብለን ከባ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። አኽባሮሃ አኽባሮሃ ባሮሃ ባ ብለን መደ ጠቢዒ ስበን እንቀራለን። ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሮ ፈትሐ ስለሆነ እናወፍረዋለን። ከሃ ፈትሐ ቀጥሎ እዚህ ጋር መጨረሻም ላይ ብትሆን ማመጥቷል አሊፍ ስኩን መጥቷል። ስለዚህ ሳብ እናደርገዋለን ማለት ነው። ሳብ እናደርገዋለን። የውመኢዝን ቱሐዲሱ አኽባሮሃ ብለን ቢአነ ረበከ ቢአነ ስንል ቢአነ በምንል ሰዓት ኑን ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። ቢአነ ረበከ ብለን ሮ ፈትሐ ስለሆነ እዚህ ላይ እናወፍረዋለን። ቢአነ ረበከ ብለን ባእሸድ ስላለው እናጠብቀዋለን። አውሓ ለሃ ስንል ዋው ስኩን ስለሆነች ቆይታ እናደርግባታለን። አውሓ ለሃ ብለን ከሓ ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። ከሃ ፈትሐ ቀጥሎ እንዲሁ ደግሞ አሊፍ ስኩን ስለመጣ እዚህም ላይ ሳብ አድርገን እንቀራለን ማለት ነው። እንዴት አድርገን እናነባለን? ቢአነ ረበከ አውሓ ለሃ ብለን የውመኢዝን የስዱሩ ናሱ አሽታተን ሊዩረው አዕማለሁም ስንል የውመኢዝን ስንል ዋው ስኩን ስለሆነች ቆይታ እናደርግባታለን። የውመኢዝን በል እንዲሁ እንደምታዩት ዛል ከስረተይን አሉ ከታች ከላይ እንደተነጋገርነው እዚህ ጋር የውመኢዝን የሚል መጥቷል። እዚህም ጋር ላኪን እዚህ ጋር ከከስረተይኖቹ በኋላ የመጣው ፊደል ያ ነው። ከኑን ሳኪናና ከተንዊን በኋላ ያ ከመጣ ኢድጋም ነው የሚሆነው ወይ ደግሞ ኢኽፋእ ሳትደበቅ እንዲሁ ደግሞ ኢዝሃር ግልጽ ሳትሆን ምን ትሆናለች? ትጨፈለቃለች ማለት ነው። የውመኢዝን የስዱሩ ናሱ ብለን እናነባዋለን ጨፍልቀን ማለት ነው። የስዱሩ ናሱ ስንል ሶድ የሚወፍር ፊደል ስለሆነ እናወፍረዋለን። ስኩን ስለሆነ ያዝ እናደርገዋለን ማለት ነው። የውመኢዝን የስዱሩ ናሱ ብለን ሮ ድም ስለሆነ እናወፍረዋለን። አናሱ ስንል ኑን ሸድ ስላለው እናጠብቀዋለን። እዚህ ጋር ተነጋግረናል። ላመት ተዓሪፍ ትባላለች። እቺ አልናሱ ማንነው? የውመኢዝን የስዱሩል ናሱ ማለት የለብንም። አንዳንድ ሰዎች እንደ አድርገን የምንቀራ ሰዎች ልንኖር እንችላለን። ላኪን የውመኢዝን የስዱሩል ናሱ አንልም ማለት ነው። የስዱሩን ናሱ ለምን ከተባለ ይቺ ላም ስኩን አትሆንም። ምን ቢሆን እንጂ የላም አልቀመሪያ ፊደላቶች አሉ።
የላመል ቀመርያ ፊደላቶች ከሷ ከላም አል ከሚሉት በኋላ ከመጡ ይቺ ላም ስኩን ትሆን ነበር። ላኪን እዚህ ጋር የመጣው የላም ሸምስያ ፊደል ኑን ነው ማለት ነው። ስለዚህ ይቺ ላም ስኩን አልሆነችም። ስለዚህ የስዱሩል ብለን ግልጽ አድርገን አናነባትም ማለት ነው። የውመኢዝን የስዱሩ ናሱ ብለን እንቀራለን። አናሱ ስንል ከኑን ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። የውመኢዝን የስዱሩ ናሱ አሽታተን ሊዩረው ስንል አሽታተን ስንል ሺን ስኩን ስለሆነች ቆይታ እናደርግባታለን። አሽታተን አሽታ ብለን ስለዚህ ሺን ቆይታ እናደርግባታለን። ከታ ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። እዚህ ጋር ደግሞ ታ ፈትሐተይን አለ ከላይ ከፈትሐተይኑ በኋላ የመጣው ላም ነው። በኑን ሳኪና እና በተንዊን ህግ ላም ከፈትሐተይኑ በኋላ ከመጣ ፈትሐተይን ወይ ደግሞ ተንዊኑ ኢድጋም ይሆናል፣ ይጨፈለጋል ተባብለናል። ስለዚህ የውመኢዝን የስዱሩ ናሱ አሽታተን ሊዩረው አሽታተን ሊዩረው አንልም። አሽታተን ሊዩረው እንዲህም አንልም። እንዴት ነው የምንለው? አሽታተን ሊዩረው ብለን እንቀራለን። ሊዩረው ስንል ሮ ፈትሐ ስለሆነ እናወፍረዋለን። ዋው ስኩን ስለሆነ ቆይታ እናደርግባታለን። አዕማለሁም ስንል አዕማለሁም ስንል ዓይን ስኩን ስለሆነ ቆይታ እናደርግባታለን። ከሚም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። ሚም እንደምታዩት ስኩን ስለሆነች ቆይታ እናደርግባታለን ማለት ነው። እንዴት አድርገን እንቀራለን? የውመኢዝን የስዱሩ ናሱ አሽታተን ሊዩረው አዕማለሁም ብለን ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ ስንል ፈመን ያዕመል ስንል ኑን ሳኪና መጣለች። ኑን ሳኪናም እንደተነጋገር ነው ከኑን ሳኪና በኋላ በሚመጡ ፊደላቶች የሷ አህዋል ይቀያየራል። ከሷ በኋላ በሚመጡ ፊደላቶች የሷ አህዋል ይቀያየራል እንደተባባል ነው። ከኑን ሳኪና ቀጥሎ የመጣው ማን ነው? ያ ነው። ያ ደግሞ በኑን ሳኪና እና በተንዊን ህግ ማለት ነው የኢድጋም ፊደል ነው። የኢድጋም ፊደል ነው። ስለዚህ ይችን ምን እናደርጋታለን? ኢድጋም አድርገን ጨፍልቀን እንቀራለን። ፈመን ያዕመል ብለን ያዕመል ስንል ዓይን ስኩን ስለሆነች ቆይታ እናደርግባታለን። እዚህም ላይ ላም ስኩን ስለሆነች ቆይታ አድርገን እንቀራለን ማለት ነው። ፈመን ያዕመል ብለን ዓይንንም ላምንም ቆይታ አድርገን እናነባለን ማለት ነው። ሚስቃለ ዘረትን ስንል ሳ ስኩን ስለሆነች ቆይታ እናደርግባታለን። ከቃፍ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። ሚስቃለ ብለን እንስባለን። ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። ሚስቃለ ብለን አንቀራል። ሚስቃለ ዘረትን ብለን እንቀራለን። ዘረትን ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። እዚህ ጋር እንደምታዩት ታኡል መርቡጣ መታለች። ከታኡል መርቡጣ ስር ምን አለ? ከስረተይኖች አሉ። ከከስረተይኑ በኋላ ማን መጥቷል? ኸ መጥቷል። ኸ ደግሞ የኢዝሃር ፊደል ነው። በኑን ሳኪና እና በተንዊን ህግ ኸ የኢዝሃር ፊደል ስለሆነ ታዋን ምን እናደርጋታለን? ተንዊኖቹን ግልጽ አድርገን እናነባቸዋለን እንጂ አንደብቃቸው ወይ ደግሞ ኢኽፋ አናደርጋቸው ወይ ኢድጋም አናደርጋቸው ማለት ነው። እንዴት አድርገን ነው የምንቀራው? ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ ብለን ቲን ብለን ግልጽ አድርገን እንቀራቸዋለን። ኸይረን የረህ ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን። ያ ስኩን ስለሆነች ቆይታ እናደርግባታለን። ራ እንደምታዩት ፈትሐተይን አሉ ከላይ። ከፈትሐተይኖቹ በኋላ የመጣው ያ ነው። ያ ደግሞ በኑን ሳኪና እና በተንዊን ህግ ማለት ነው የኢድጋም ፊደል ነው። ስለዚህ ይህን ተንዊኑን እናደርገዋለን ጨፍልቀን እንቀራለን። ኸይረን የረህ ብለን ኸይረን የረህ አንልም። ኸይረን የረህ ብለን እንቀራለን። የረህ ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ከላይ እንደተናገርኩት መጀመሪያ ላይ ተናግሬ ነበር። እዚህ ጋር ዋው ሰኩን እዚህ ጋር ዋው ሰጊራ ነው የመጣችው። ዋው ሰኩን ብትሆን
በመድ ነበር የምናቆምባት ማለት ነው። ላኪን እዚህ ጋር ዋው ሰጊራ ስለሆነች ስናቆምባት በምንድን ነው? በስኩን ነው የምናቆምባት እንጂ በመድ ስበን አናቆማትም። ኸይረን የረህ ብለን ሀ ስኩን ስለምትሆን በምናቆምባት ሰዓት ቆይታ እናደርግባታለን ማለት ነው። እንዴት አድርገን እናነባለን ከተባለ ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ ብለን ወመን ያዕመል ሚስቃለ ዘረትን ሸረን የረህ ስንል እዚህ ጋር ወመን ያዕመል ነበር የሚሆነው። ኑነ ሳኪና ምን የላትም ስኩን የላትም። እዚህ ጋር እንደምታዩት ስኩን ለመሆን ምን ያስፈልጋታል? ከኢዝሃር ፊደላቶች ውስጥ አንዱ ሊኖር ይገባል። እዚህ ጋር የመጣው ግን የኢድጋም ፊደል ነው። ስለዚህ ኑነ ሳኪናዋ ትጨፈለቃለች እንጂ ግልጽ አድርገን አናነባትም ማለት ነው። ወመን ያዕመል እንጂ ወመን ያዕመል ማለት የለብንም ማለት ነው። ወመን ያዕመል ሳይሆን ወመን ያዕመል ብለን እንቀራለን። ያዕመል ስንል ዓይን ስኩን ስለሆነ ቆይታ እናደርግባታለን። እንዲሁ ደግሞ ላምም ስኩን ስለሆነ ቆይታ እናደርግባታለን። ወመን ያዕመል ብለን ሚስቃለ ዘረትን ስንል ሚስቃለ ስንል ሳ ስኩን ስለሆነች ቆይታ እናደርግባታለን። እዚህም ጋር ከቃፍ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። ቃፍ እንዲሁ ደግሞ የሚወፍር ፊደል ስለሆነ እናወፍረዋለን። ወመን ያዕመል ሚስቃለ ዘረትን ሸረን የረህ ብለን ዘረትን ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። እዚህ ጋር ታኡል መርቡጣ መታለች እንደምታዩት። እዚህ ጋር ታኡል መርቡጣ ያሳለፍነው ኢዝሃር አድርገን ነበር። እዚህኛው ጋር ደግሞ ምን አድርገው ኢኽፋእ ነው። ምክንያቱም ከታኡል መርቡጣ ከታች እንደምታዩት ከስረተይኖች አሉ። ከከስረተይን በኋላ ምን አለ? ሺን አለ። ሺን ደግሞ በኑን ሳኪና እና በተንዊን ህግ የኢኽፋእ ፊደል ነው። ስለዚህ ኢኽፋእ አድርገን ደግሞ ደብቀን ነው የምናነበው እንጂ ከስረተይኑን ግልጽ አናደርገውም ማለት ነው። ወመን ያዕመል ሚስቃለ ዘረትን ሸረን የረህ ብለን ሮ ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ ከራ እንደምታዩት ፈትሐተይን አለ። ከፈትሐተይን በኋላ ማን መጥቷል? ያ መጥቷል። ስለዚህ ያ ደግሞ በኑን ሳኪና እና በተንዊን ህግ የኢድጋም ፊደል ስለሆነ እነዚህ ተንዊኖቹ እናደርጋቸዋለን እንጨፈልቃቸዋለን ማለት ነው። ሸረን የረህ ብለን ሮ ፈትሐ ስለሆነ እናወፍረዋለን። ሀ ደግሞ ልክ እንዳሳለፍ ነው ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። እንዴት አድርገን እናነባለን ከተባለ ወመን ያዕመል ሚስቃለ ዘረትን ሸረን የረህ ብለን ኢንሻአላህ የዛሬው ትምህርታችን በዚሁ ያበቃል። ለድምፄ አሁንም አፍወን እያልኩኝ በቀጣይ ትምህርት እስከምንገናኝ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።